ሁላችንም የምናውቀው የሰው ልጅ አመጣጥ ታሪክ ውሸት ቢሆንስ? በዓለም ላይ ያለውን እጅግ ጥንታዊውን የሰው ዘር ሐረግ የያዘች ሀገር ብትኖርስ? እናም ያ የዘረመል ቅርስ ዛሬም ድረስ በሕይወት ቢገኝስ? ኢትዮጵያ የሰው ልጅ መነሻ ብቻ ሳትሆን የማንነታችን የዘረመል ቤተ መጻሕፍት ናት። ከ3.2 ሚሊዮን ዓመቷ ሉሲ እስከ ዛሬ ድረስ ያለው ያልተቋረጠ የደም መስመር አሁንም በሕዝቧ ጅማት ውስጥ ይፈሳል። የሳይንስ ሊቃውንት በአፍሪካ ውስጥ ሲፈልጉት የኖሩት የሰው ዘር አሁን በአንድ የኢትዮጵያ የዘረመል ኮድ ውስጥ ተቆልፎ ተገኝቷል። ይህ ታሪክ ስለ ጥንታዊ አጽሞች ብቻ አይደለም። ይህ በዲኤንኤያችን ውስጥ ስላለው ሚስጥር ነው። ስለጠፋ የሰው ልጅ ምዕራፍና ዓለም አቀፍ ፍልሰትን ወደ የሁለት መንገድ ጉዞ ስለለወጠው አስደንጋጭ ግኝት ነው። በኢትዮጵያ ደጋማ ቦታዎች ላይ የተፈጠረ ከአፍሪካ ጣሪያ የመጣ ልዩ የዘረመል ልዕለ ኃይል አለ። በሺህ ለሚቆጠሩ ዓመታት የተደበቀ በዓለም እጅግ ጥንታዊ ሕዝቦች ደም ውስጥ የተቀመጠው ይህ ሚስጥር የዓለምን ሕዝብ ታሪክ እንደገና ይጽፋል። ወደ ትልቁ ሚስጥር አብረን እንዝለቅ። ለመስማት ዝግጁ ናችሁ? ሚስጥሩን ለመረዳት የሰው ልጅ መነሻ የሆነችውን ኢትዮጵያን በደንብ መረዳት አለብን። ኢትዮጵያ አንዲት ተራ ሀገር ብቻ አይደለችም። ቃል በቃል የሰው ልጅ መገኛ፣ የትውልድ መፍለቂያ ናት። በዚህ ፀሐይ በምትለበልበው የስምጥ ሸለቆ ውስጥ በየጊዜው የሰው ልጅ ዘሮች የመጀመሪያ እርምጃቸውን ተራምደዋል፣ ወጥተዋል፣ ወርደዋል። ሁላችንም ስለ ሉሲ የ3.2 ሚሊዮን ዓመቷ አውስትራሎፒቴከስ አፋረንሲስ ሰምተናል። ግን ታሪኩ ከዚህ የበለጠ ጥልቀት አለው። የኢትዮጵያ አፈር እንደ ኦሞና ሄርቶ ባሉ ስፍራዎች የተገኙትን ቀደምት ዘመናዊ የሰው ዘር ቅሪቶችን ሰጥቶናል። ከኦሞ አካባቢዎች የተገኙ ቅሪቶች እድሜያቸው 233,000 ዓመታት እንደሚደርስ የተረጋገጠ ሲሆን የሄርቶቹ ደግሞ 160,000 ዓመታት እድሜ አላቸው። በአፋር ክልል ውስጥ የተገኙ አዳዲስ ቅሪተ አካላት ደግሞ የኛ ዝርያ የሆነው ሆሞ ከሌሎች ሆሚኒዎች ጋር ከ3 ሚሊዮን ዓመታት በፊት ጎን ለጎን ይኖሩ እንደነበር ያሳያል። ለረጅም ዓመታት ይህች ምድር የሰው ልጅ ታሪክ የመጀመሪያው ምዕራፍ ሆና ቆይታለች። በዚህ ሳይንስም ድጋፉን በሰጠው ታሪክ ምክንያት የኢትዮጵያ ሕዝቦች ዛሬ ላይ በምድር ላይ ካሉ እጅግ ጥንታዊና በአይነታቸው በርካታ ከሆኑ የዘረመል ቅንጣቶች መካከል የተወሰኑትን ይዘዋል። የኢትዮጵያውያን ዲኤንኤ የሰው ልጅ ታላቅ የዘረመል መዝገብ ቤት ነው። ለዘመናት ታሪኩ እንዲህ ብቻ ነበር። የሰው ልጅ በአፍሪካ ተወለደ። ከዛም የተወሰነ የሰዎች ስብስብ ወደ ውጭ ፈለሰና ወደ ቀሪው የዓለም ክፍል ሰፈረ። የአንድ አቅጣጫ ጉዞ ነበር። ይህ ነበር ለሁላችንም ጆሮና አይን የደረሰው ታሪክ። በኢትዮጵያ ደጋማ ስፍራ በአንድ ቀዝቃዛና ደረቅ ዋሻ ውስጥ የአንድ ሰው አጽም እስከሚገኝ ድረስ የሰው ልጅ ታሪክ ዳግም የጻፈው ሚስጥር እንደ አውሮፓውያን አቆጣጠር በ2015 በደቡብ ኢትዮጵያ ተገኘ። በሞጣ ዋሻ እዚህ የ4500 ዓመት ዕድሜ ያለው የአንድ ሰው ቅሪት ተገኘ። ስሙን በተገኘበት ዋሻ ስም የሞጣ ሰው ብለው ሰየሙት። የሞጣ ሰው ዲኤንኤ እስከ 2015 ድረስ እጅግ ብርቅ የነበረውን ጥንታዊ የአፍሪካ ዘረመል ይዞ ነበር። ሞጣ ሰው ፍጹም አፍሪካዊ ነበር። ነገር ግን እዚህ ጋር ነው ነገሩ ግራ ያጋባው። የሞጣ ሰው ዲኤንኤ የዘመናዊ ኢትዮጵያውያን 50% የሚሆነው የዘር ሐረግ የመጣው በምድር ላይ ካለው እጅግ ጥንታዊ ያልተቋረጠ የሰው ልጅ መስመር እንደሆነ ያሳያል። ኢትዮጵያውያን ከማንኛውም ሕዝብ የበለጠ የሰው ልጅ ታሪክ የዘረመል ስርን ይዘዋል። ከ2.8 ሚሊዮን ዓመታት በፊት የጀመረ መስመር። ሁለተኛው አስደንጋጭ ግኝት ከ3000 ዓመታት በፊት ታላቅ የፍልሰት ማዕበል ከመካከለኛው ምስራቅ ወደ አፍሪካ ቀንድ ተመለሰ። ይህ ወቅት የንግስተ ሳባ ዘመን ነበር። የታሪክ ተመራማሪዎች የንግስተ ሳባ ትርክት አፈ ታሪክ ጎኑ ያመዝናል ብለው ቢጥሉትም የዲኤንኤ ማስረጃው ግን አረጋግጦታል። ዘመናዊ የኢትዮጵያ ዲኤንኤ ከ40 እስከ 50% የሚሆነው የዘር ሐረግ የመጣው ከዚሁ ጥንታዊ የመካከለኛው ምስራቅ ፍልሰት መሆኑን ያሳያል። 50% እጅግ ጥንታዊ አፍሪካዊ ስር ከ40% ጥንታዊ ሌቫንታይን ስልጣኔ ጋር ሲዋሃድ ልዩ የሆነ ነገር ተፈጠረ። የኢትዮጵያ ሕዝብ። ይህ የዘረመል ድብልቅ ነው የአክሱምን ታላቅነት፣ የግዕዝን ፊደልና ልዩ ባህሏ እንዲፈጠር ምክንያት የሆነው። ወደ ትልቁና ሚስጥራዊው ክፍል እንሂድ። በሰው ልጅ ዘረመል ውስጥ ተመራማሪዎች የመንፈስ ሕዝብ ብለው ስም የሰጡት የጠፋ የሰው ልጅ ዝርያ ተገኝቷል።
ከ500 ሺህ ዓመታት በፊት ተገንጥሎ የጠፋ ዝርያ አሻራ። ተመራማሪዎቹ ደረስንበት እንደሚሉት ከሆነ በእያንዳንዱ ሰው ውስጥ የመንፈስ ዘረመል አለ። ነገሩ ትንሽ አስፈሪም ይመስላል። እነሱ ጎስት ሊኔጅ ብለው ይጠሩታል። ከብዙ 100 ሺህ ዓመታት በፊት የኖረ የሰው ልጅ የዘረመል ማሚቶ። ልንይዘው የምንችለው ቅሪተ አካል፣ ልናጠነው የምንችለው መሳሪያ አሊያም በሙዚየም ልናስቀምጠው የምንችለው አጥንት አልተወም። ቀድሞ የሰው ልጅ ዝርያ መስመር ምን እንደሚመስል እናውቃለን ብለን እናስብ ነበር። ቀላል መዋቅር ነበር። ሆሞ ሳፒያንስ በአንድ ቅርንጫፍ፣ ኒያንደርታል በሌላና ዴኒሶቫን በሁለቱ መካከል። ነገር ግን ይህ ቀላል የሚመስል መስመር ሳይንቲስቶች የአፍሪካን ዘረመል መመርመር ሲጀምሩ ተናጋ። ለማብራራትና እንዲህ ነው ብሎ ለመናገር የከበዳቸውን ነገር አገኙ። ከየትኛውም የታወቀ የሰው ልጅ ዝርያ ጋር የማይመሳሰሉ የዲኤንኤ ቁርጥራጮች ነበሩ። ኒያንደርታል አይደለም፣ ዴኒሶቫንም አይደለም፣ ዘመናዊ ሰውም አይደለም። ስም ሊሰጡት ያልቻሉት ከየት እንደመጣ ግራ የገባቸውን የዲኤንኤ ፍንጣሪዎች አገኙ። 19 በመቶ የሚደርሰው የዘረመል ኮዳቸው የመጣው እኛ ፈጽሞ ካለየነውና ካላወቅነው ጥንታዊ አርካይክ የሰው ልጅ ዝርያ ነው አሉ። መረጃው ከየትኛውም የታወቀ ሕዝብ ዘረመል ጋር እንደማይገጥምና የሰው ልጅ ታሪክ ከመጀመሩ ከረጅም ጊዜ በፊት የጠፋ ዝርያ እንዳለ ተናገሩ። ታዲያ እነማን ነበሩ? ሳይንቲስቶቹ ለዚህ እስካሁንም መልስ የላቸውም። ቅሪተ አካሎቻቸው ተገኝተው አያውቁም። የራስ ቅሎች የሉም። ሰርተው ያለፏቸው ፍንጭ የሚሆኑ የእድ ጥበቦችም እንደዛው። መላምቶች ግን አሉ። አንዳንዶች በናይጄሪያ ወይም በቻድ ከሚገኙ ሚስጥራዊ ቅሪተ አካላት ጋር ሊዛመዱ ይችላሉ ብለው ያምናሉ። ሌሎች ደግሞ ሆሞ ሄይድልበርገንሲስ ከሚባል የቅድመ አያት ዝርያ ያልተገኘ ቅርንጫፍ ሊሆኑ ይችላሉ ብለው ግምታቸውን ያስቀምጣሉ። ነገር ግን ኮዱን ሊያሟላ የሚችል አጥንት ወይም ቅሪተ አካል እስከምናገኝ ድረስ መንፈሱ ስም የለሽ ሆኖ ይቀራል ብለዋል። ይህ ግኝት ታዲያ ስለ ሰው ዘር አመጣጥ ያለንን ግንዛቤ ይለውጣል። ለዓመታት ትኩረት የተሰጠው ለኒያንደርታልና ዴኒሶቫን ነበር። ነገር ግን የመንፈስ ዘር ሐረግ ወይም ጎስት ሊኔጅ እንደሚያሳየው በአፍሪካ ታሪኩ የተወሳሰበ ነበር። የአፍሪካ አህጉር የሰው ልጅ መገኛ ብቻ አልነበረችም። በመቶ ሺህ በሚቆጠሩ ዓመታት ውስጥ የሚነሱና የሚወድቁ የሚዋሃዱና የሚጠፉ የሰውና የሰው መሰል ህዝቦች መረብ ነበረች። ፍልሰቱ ቀጥተኛ መስመር ሆኖ አያውቅም፣ መረብ ነበር። እነዚህ የተወረሱ የዲኤንኤ ቁርጥራጮች አንዳንዶቹ የበሽታ መከላከል ስርዓታችንንና ሜታቦሊዝማችን ላይ በአዎንታዊም በአሉታዊም መልኩ ተጽዕኖ ሊኖራቸው ይችላል። ሌሎቹ ዝም ብለው በመንገድ የገቡ ተሳፋሪዎች ሊሆኑም ይችላሉ። ይህ የመንፈስ ዲኤንኤ በምዕራብ አፍሪካ ህዝቦች ውስጥ ከተገኘ በምስራቅ አፍሪካውያን ወይም በማዕከላዊ አፍሪካውያን ዘረመል ውስጥም ሊገኝ ይችላል የሚል መላምት አለ። የመንፈስ ዘር ሐረግ የሰው ልጅ አመጣጥ ታሪክ ቀጥ ያለ መስመር ወይም ቀላል እንዳልሆነ ያስታውሰናል። እያንዳንዱ ትውልድ ስፍር ቁጥር የሌላቸው ውህደቶች፣ ቁርኝቶችና ዳግም ግኝቶች ሕያው ውጤቶች ነን። ለኛ ባይታወቀንም እያንዳንዳችን የቅድመ አያቶቻችን ዘረመል ብቻ ሳይሆን ጊዜው ከመርዘሙ የተነሳ ጊዜ ራሱ ያጠፋቸው ዝርያዎችን በውስጣችን ተሸክመናል። ኢትዮጵያ ከፍተኛ የዓለም አምባዎች መገኛም ነች። የኦክሲጅን ፍሰት ስስ በሆነ አካባቢ መኖራችን ልዩ የዝግመተ ለውጥ ልዕለ ኃይል እንደሰጠን ነው ሳይንቲስቶች የሚናገሩት። በውስጣችን ያሉ አንዳንድ ቁልፍ ጂኖች ልብንና የደም ስሮችን ከኦክሲጅን እጥረት ይከላከላሉ። ይህ መሆኑ ደግሞ በአሁን ዘመን ለተስፋፋ እንደ ልብ ድካምና የደም ግፊት ላሉ በሽታዎች መቋቋምን የሚያዳብር የዘረመል ብሉፕሪንት ነው። በተጨማሪም መካከለኛ የቀይ የደም ሴል መጠን ወይም ሄሞግሎቢን ብንይዝም ሰውነታችን ያለውን ኦክሲጅን በብቃት የመጠቀም ችሎታው ከፍተኛ ነው ሲሉም ይደመጣሉ። ይህ ደግሞ ከባዮሎጂያዊ ልዩነት ባለፈ ትልቅ ፋይዳ አለው። ለወደፊት የሕክምና መንገድ ጠቋሚ ሮድማፕ ነው። ኢትዮጵያውያን በዕለት ተዕለት ውሏችን ሰውነታችን የኦክሲጅን እጥረት እንዳይከሰት የሚያደርግበትን መንገድ መረዳት፣ በኦክሲጅን እጥረት ምክንያት ለሞት የሚያበቁትን እንደ የልብ ድካምና ስትሮክ ያሉ በሽታዎችን ለመዋጋት አዲስ የሕክምና መፍትሄዎችን ለማግኘት ሊያግዝ ይችላል። ለዘመን አመጣሽ በሽታዎች የሚሆን መፍትሄ በኢትዮጵያ ደጋማ ቦታዎች ላይ በሺህ ከሚቆጠሩ ዓመታት በፊት በጀመረ የዘረመል መላመድ ውስጥ ተደብቆ ሊሆን እንደሚችልም ግምታቸውን ያስቀምጣሉ።
የኢትዮጵያ ሰፊ ታሪክ ለህዝቦቿ በዋጋ የማይተመን ነገር ሰጥቷቸዋልም ይላሉ። አንድ ነጠላ በኢትዮጵያ ውስጥ የሚገኝ መንደር ከመላው የአውሮፓ አህጉር የበለጠ የዘረመል ብዛት ሊይዝ ይችላል። ይህ ደግሞ የራሱ መልካም አሊያም መጥፎ ጎን ሊኖረው ይችላል። ያለንበት ዓለም ለሁሉም የሰው ዘር ተመሳሳይ የሆነ የህክምና መንገድ የምንከተልበት ነው። የመድኃኒት መጠን የሚወሰነው በአብዛኛው በአውሮፓውያን ላይ በተደረጉ ጥናቶች ላይ በመመርኮዝ ነው። ለአውሮፓውያን የሰራ ደግሞ ለአፍሪካውያን በተለይም ለኢትዮጵያውያን የመስራት እድሉ በጣም አናሳ ሊሆን ይችላል። ለምሳሌ CYP1A2 የተባለውን ጂን ብንወስድ ይህ ጂን እንደ ካፌን ያሉ የተለመዱ መድኃኒቶችን ለማቀነባበር ወሳኝ ነው። ጥናቶች እንደሚያሳዩት ኢትዮጵያውያን በዚህ ጂን ምክንያት ለአንዳንድ መድኃኒቶችና መደበኛ ምርመራዎች እጅግ ፈጣን ወይም ዘገምተኛ የሆነ ምላሽ ሊያሳዩ ይችላሉ። ተመሳሳይ መጠን ያለው መድኃኒት አንዱን ሲያሽለው ሌላኛውን ህይወቱን ሊነጥቅ ይችላል። ይህ ሁኔታ የሚነግረን ታዲያ በመጪው ጊዜ ህክምና ለእያንዳንዱ ሰው በግሉ የተሰፋ መሆን አለበት የሚለውን ነው። ወይም ደግሞ በብዙ ቁጥርና በጅምላ መሆኑ ቀርቶ ቢያንስ ለእያንዳንዱ ሀገር የህዝቡን ታሪካዊ አመጣጥና የዘረመል አወቃቀሩን መሰረት ባደረገ መንገድ መሰጠት አለበት። ይህን ማድረግ ግን ቀላል አይደለም። አፍሪካውያን በአጠቃላይ ዘመናዊ የህክምና ምርምርን በሚያካሂዱ ዓለም አቀፍ የጂኖም ወይም የዘረመል መረጃ ቋቶች ውስጥ ውክልና የላቸውም። የሰው ልጅን ታሪክ ዋና ዋና መረጃ ሰጪ ምዕራፎች ሳይካተቱ የዘመናዊ ህክምናና ምርምሮች ቀጥለዋል። ይህን እውነታ ችላ ማለት ፍትሃዊ የጤና አገልግሎት በዓለም ህዝብ መካከል እንዳይኖር ማድረግ ብቻ ሳይሆን መላው የዓለም ህዝብን እንደየአስፈላጊነቱ ሊጠቅም የሚችለውን እጅግ የበለጸገ መረጃ እያጣን ነው የሚሉ ብዙሃን ናቸው። ከዚህ ጥናት መመልከት እንደምንችለው የሰው ልጅ የዲኤንኤ ታሪክ ቀድሞ ይታመን እንደነበረው አይደለም። ምስጋና ለ4500 ዓመቱ ሞጣ ሰው ቅሪተ አካል ይግባውና የሰው ልጅ በአፍሪካ ከተፈጠረ በኋላ ወደ ሌላው ዓለም ፈለሰ ወይም ከአፍሪካ ውጪ የመውጣት ፍልሰቱ የአንድ መንገድ ጉዞ እንዳልሆነ አሳይቷል። ይልቁንም ከ3000 ዓመታት በፊት የዩራሲያ ገበሬዎች ወደ አፍሪካ የተመለሱበት ግዙፍ ፍልሰት እንደነበር ታውቋል። በዘመናዊ አፍሪካውያን ዲኤንኤ ውስጥ መነሻና መድረሻቸው ያልታወቁ ለጥናት የሚሆን የሚነካና የሚዳሰስ ቁስ አካል ያልተዉ የሰው ዘሮች ዘረመል መገኘቱ ብዙ ያልተገለጠ ሚስጥር፣ ያልተፈታ እንቆቅልሽ እንዳለ ማሳያ ነው። ተመልካቾቻችን ለዛሬ ያዝንላችሁ ታሪክ ይህንን ይመስል ነበረ። ሳምንት በሌላ ቆንጆ ታሪክ እንጠብቃችኋለን። ከወደዳችሁት ኮሜንት፣ ላይክ፣ ሼር ማድረግ አትርሱ። ሰብስክራይብ እያደረጋችሁም ደግሞ ፋሚሊ ብትሆኑ በጣም ደስ ይለናል። በቀጣይ በሌላ ቆንጆ ታሪክ እስከምናገኛችሁ ሰላም ቆዩልን።